ጤና ይስጥልኝ የፈለገ ጥበብ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም አጥናፍ ሁሉ ይድረሳችሁ። እነሆ የዕለቱ ዜናዎችን ማቅረብ እንጀምራለን። በቅድሚያም ዋና ዋናዎቹን አሪያን 6 የአውሮፓውያን ከአሜሪካ ነፃ መውጫ ተስፋ። የምስራቁ መስመር ተብሎ በሚታወቀው ከሶማሊያና ጅቡቲ ወደ የመን የሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታውቋል። በዓለም ዙሪያ የሚገኙ ወጣቶች በሕይወታቸው እምብዛም ደስተኞች አይደሉም ተባለ። አሜሪካ 240 ሺህ ዩክሬናውያንን ለማባረር ማቀዷን ተናገረች። የባንክ ተሽከርካሪ በመገልበጡ በሚሊዮን የሚቆጠሩ ገንዘብ መበተኑን ሚዲያዎች ጠቁመዋል። የሚሉትና ሌሎችም ሲሆኑ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ክቡራን ተመልካቾቻችን ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ በማድረግ ታጋሩ ዘንድ በአክብሮት እየጋበዝን ወደ ዝርዝሩ አለፍን። አሪያን 6 የአውሮፓውያን ከአሜሪካ ነፃ መውጫ ተስፋ። ፈረንሳይ በአውሮፓውያኑ አሪያን 6 ሮኬት የስለላ ምስሎችን የምትልክ የስለላ ሳተላይት አስወነጨፈች። የኤለን መስኩ ስፔስ ኤክስ በበኩሉ የዓለማችን ግዙፉን ሮኬት ለማስወንጨፍ ያደረገው ሙከራ ሳይሳካ ቀርቷል። የአውሮፓ ስፔስ ተቋም ሮኬት አሪያን 6 በትላንትናው ዕለት የመጀመሪያ የተሳካ ተልዕኮ ፈጽማለች። የፈረንሳይ የስለላ ሳተላይትን የተሸከመችው ሮኬት በደቡብ አሜሪካ ከምትገኘው የፈረንሳይ ግዛት ፍሬንች ጉይና በመወንጨፍ ከምድር 800 ኪሎ ሜትር ርቀት ላይ ሳተላይቷን ማሳረፍ ችላለችም ተብሏል። በአዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የደህንነት ዋስትና ላይ ጥርጣሬ የገባቸው አውሮፓውያን ከአሜሪካ ጥገኝነት ለመላቀቅ መስራት እንዳለባቸው ተስማምተዋል። ማክሮን የአውሮፓ ሀገራትን የዓለም ጦርነት ገደል ውስጥ ለመክተት እየገፋ ነው ስትል ሩሲያም ከሳለች። የአሪያን 6 ሮኬት ስኬታማ ተልዕኮ ሩሲያ ከዩክሬኑ ጦርነት መጀመር በኋላ ግዙፉ ሶዩዝ ሮኬቷን ማንቀሳቀሷን ተከትሎ አውሮፓውያን በነፃነት ትልልቅ ሳተላይቶችን በምድር ምህዋር ላይ ማስገባት እንደሚችሉ ያረጋገጠ ነውም ተብሏል። አውሮፓውያን ከፈረንጆቹ 2020 ጀምሮ ሮኬቷን ለማስወንጨፍ ቢያስቡም በተለያዩ ምክንያቶች ሲራዘም መቆየቱን ፍራንስ 24 አስታውሷል። ሲኤስኦ3 የተሰኘው የፈረንሳይ የስለላ ሳተላይት በ2018 እና በ2020 ከመጠቁ ሌሎች የሀገሪቱ ሳተላይቶች ጋር በመተሳሰር ወቅታዊ ምስሎችን በፍጥነት ታቀብላለች ተብሎም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ከሳተላይት የሚገኝ የደህንነት መረጃዎችን አላጋራም ማለቱ አውሮፓውያኑ በስፔስ የተያዘባቸውን የበላይነት ዳግም እንዲያጤኑት አድርጓቸዋል። የፈረንሳዊ የመከላከያ ሚኒስተር ሰባስቲያን ሌኮርኑ አውሮፓውያን በፍጥነት ሊነቁባቸው ከሚገቡ ጉዳዮች አንዱ ስፔስ ወይም ጠፈር ነው ብለዋል። ከአውሮፓ ህብረት አባል ሀገራት ወታደራዊ ሳተላይቶችን ያመጠቁ ፈረንሳይና ጣሊያን ብቻ ሲሆኑ ሀገራቱ እኩል 5 የስለላ ሳተላይቶችን አምጥቀዋል። አሜሪካና ቻይና በመቶዎች የሚቆጠሩ ወታደራዊ ሳተላይቶች ያሏቸው ሲሆን የስፔስ አብዮት መጽሐፍት ደራሲ ፊሊፕ ስቴንገር እንዳለው አውሮፓ ወደ ኋላ የቀረችበትን ጉዳይ ልታጤንበት ይገባልም ብሏል። በአሪያን 6 ሮኬት በየዓመቱ 12 ሳተላይቶችን ማምጠቅ እንደሚገባ የፈረንሳይ ባለስልጣናት እየተናገሩም ይገኛሉ። በሌላ በኩል የአውሮፓውያኑ የስፔስ ኢንዱስትሪ በብርቱ የተፈተነው የኤለን መስኩ ስፔስ ኤክስ በትላንትናው ዕለት በቴክሳስ የዓለማችን ግዙፉን ሮኬት ለማስወንጨፍ ያደረገው ሙከራ ሳይሳካ ቀርቷል። 123 ሜትር ከፍታ ያለው ሮኬት እንደተወነጨፈ የፈነዳ ሲሆን ያደረሰው ጉዳት ስለመኖሩ እስካሁን የተገለጸ ነገር የለም። የስፔስ ኤክስ ግዙፉ ሮኬት ሙከራ ሳይሳካ ሲቀር የትናንቱ በተከታታይ ለሁለተኛ ጊዜ ነው። የምስራቁ መስመር ተብሎ በሚታወቀው ከሶማሊያና ጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የወጡ ፍልሰተኞች ብዛት በ27 በመቶ መጨመሩ ቁጥሩን ከ234 ሺህ በላይ መድረሱን የድርጅቱ መረጃ ያመለክታል። በዚሁ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸውም ተብሏል።
በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም እንደሞቱም ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱ ፍልሰተኞች መካከል 35 በመቶዎቹ ወደ አማራ ክልል፣ 30 በመቶዎቹ ወደ ትግራይና 29 በመቶዎቹ ወደ ኦሮሚያ ክልል ሂደዋልም ተብሏል። ሱዳን በተባበሩት አረብ ኤሚሬቶች ላይ በዓለም አቀፉ የተመድ ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሰረተችው በተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት ነው። ሱዳን ፈጥኖ ደራሹ ኃይልና አጋሮቹ በዳርፉር ግዛቶች በማሳሊት ጎሳ አባላት ላይ የዘር ማጥፋት፣ የግድያ፣ ያስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤሚሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅና ክሱን ተከትሎ ባወጣችው መግለጫ ገልጣለች። ኤሚሬቶች የሱዳን ወታደራዊ መንግስት ይህን ክስ የተመሰረተው ከጦርነቱ ጋር በተያያዘ የሚፈጽማቸውን ወንጀሎች አቅጣጫ ለማሳት ሲል ነው በማለት ክሱን አጣጥለዋለች። በዓለም ዙሪያ የሚገኙ ወጣቶች በህይወታቸው እምብዛም ደስተኞች አይደሉም ተባለ። አንድ በቅርቡ ይፋ የተደረገ አዲስ ጥናት እንደሚያሳየው ከሆነ ምንም እንኳን ደስታ እድሜ በጨመረ ቁጥር እየጨመረ የሚሄድ ቢሆንም ከዚህ ቀደም ከነበረው አንጻር ሲታይ ግን የአሁኑ ዘመን ወጣቶች በህይወታቸው እምብዛም ደስተኞች አይደሉም ብሏል። በ6 እንግሊዝኛ ተናጋሪ ሀገራት ላይ በተደረገው ጥናት መሰረት የአሁን ዘመን አፍላ ወጣቶች ከዚህ ቀደም ከነበሩት ትውልዶች የባሰ ድባቴ ውስጥ እንደሚኖሩ አሳይቷል። በአሜሪካው ብሔራዊ የኢኮኖሚ ኮሚሽን የጥናት ቡድን የተሰራው ጥናት ከጊዜ ወደ ጊዜ የወጣቶች በህይወታቸው የመርካት መጠን እያሽቆለቆለ መሆኑን ገልጿል። በጥናቱ ላይ የተሳተፉት የሳንዲያጎ ዩኒቨርሲቲ ሳይኮሎጂስቱ ጄን ተወንግ እንዲሁም የዳርትማውዝ ዩኒቨርሲቲ ኢኮኖሚስቱ ዴቪድ ብላንች ፍላወር ጥናቱ በአውስትራሊያ፣ ካናዳ፣ አየርላንድ፣ ኒውዚላንድ፣ ዩናይትድ ኪንግደም እና አሜሪካ በተውጣጡ ወጣቶች ላይ መሰረት አድርጎ መሰራቱን ገልጸዋል። በጥናቱ መሰረት የደስታ መጠን ቅነሳው እድሜያቸው ከ12 እስከ 25 ዓመት ባሉ ወጣቶች በብዛት የሚስተዋል ሲሆን በዚህ የእድሜ ክልል የሚገኙ አፍላ ወጣቶች ከሌሎቹ በእድሜ የሚበልጧቸው ሰዎች ከፍ ባለ መጠንና በብዛት ወደ ድባቴና ጭንቀት ውስጥ እየገቡ መሆኑን ተገልጿል። በሌላ በኩል ደግሞ ቀደም ሲል ከተጠቀሰው የእድሜ ክልል ውጭ ያሉ ሰዎች በተሻለ መጠን ደስተኞች ናቸውም ተብሏል። እድሜያቸው ከ12 እስከ 25 ዓመት የሆኑ ወጣቶች ድህረ ኮቪድ ባላቸው ዓለም ነገሮች ቀላል አልሆኑላቸውም የሚለው ጥናቱ በየጊዜው የሚወጡ የቴክኖሎጂ ውጤቶችና የተረጋጋ የገቢ ምንጭ አለመኖር ለደስታ ማጣታቸው አንደኛው ምክንያት መሆኑን ገልጿል። እንደ ጥናቱ ከሆነ ወጣቶቹ ኢንተርኔት በመጠቀም የሚያሳልፉት ጊዜ እየጨመረ በሄደ ቁጥር ደስታቸው በዛ ልክ እየቀነሰ ይሄዳል ያለ ሲሆን ይህ ደግሞ ከዚህ ቀደም የነበሩ ትውልዶች በተሻለ ሁኔታ ደስተኞች ሊሆኑ ችለው የነበረ ዝቅተኛ የሆነ የኢንተርኔት ተጋላጭነት ስለነበራቸውም ነው ተብሏል። እንደ አውሮፓውያኑ አቆጣጠር በ2024 የተደረገ ሌላ ጥናት እንደሚያሳየው ከሆነ ከ4 አሜሪካውያን 3ቱ ስልካቸው እጃቸው ላይ በማይኖርበት ሰዓት በተሻለ ሁኔታ ደስተኞች እንደሚሆኑ ያሳያል። ይህም ለበርካታ ወጣቶች ደስታ ማጣት ቀንደኛ ምክንያት የማህበራዊ ትስስር ገጽ አጠቃቀማቸው ነው የሚል ድምዳሜ እንዲደረስ አስገድዷል። አሜሪካ 240 ሺህ ዩክሬናውያንን ለማባረር ማቀዷ ተነገረ። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ትናንት በሰጡት መግለጫ ዜሌንስኪ የሰላም ስምምነቱን እንደሚፈልጉ የሚጠቅስ ደብዳቤ ለትራምፕ ልከዋልም ብለዋል። በቀጣዩ ሳምንት በሪያድ አሊያም በጅዳ የሚደረገው ድርድርም ለዘላቂ የሰላም ስምምነት በር የሚከፍት የተኩስ አቁም ስምምነት ይደረስበታል ተብሎ እንደሚጠበቅ አብራርተዋል። ዩክሬን የተኩስ አቁም ስምምነት መፈረም ሩሲያ የተቆጣጠራቻቸውን ግዛቶች የግሉ አድርጋ እንድትቀጥል ያደርጋል የሚል ስጋት አላት። ፕሬዚዳንት ትራምፕን ጨምሮ የአሜሪካ ባለስልጣናትም ኪየቭ በሞስኮ የተነጠቀችውን መሬት ዳግም የማግኘት እድሏ ጠባብ እንደሆነም ሲናገሩ ቆይተዋል። ትራምፕ ትናንት ምሽት በነጩ ቤተ መንግስት ከጋዜጠኞች ጋር በነበራቸው ቆይታ ዩክሬን ስምምነት መፈራረም እንደምትፈልግ አስባለሁ፣ ምክንያቱም ምንም አማራጭ የላትም ማለታቸው ደግሞ የበለጠ ስጋቷን ጨምሮባታል። ሩሲያም ብትሆን እኔ በማውቀው የተለየ ምክንያት ስምምነት ትፈልጋለች፣ እርሷም አማራጭ የላትም ሲሉም ነው የሳውዲ የቀጣይ ሳምንት ምክክር ተስፋ ሰጪ ነበር
ተስፋ ሰጭ ነገር እንደሚታይበት የጠቆሙት የፕሬዝዳንት ዶናልድ ትራምፕ ከሩሲያው ቭላዲሚር ፑቲን ጋር ግንኙነት የማደስ ፍላጎትና ለዩክሬን የሚደረግ ወታደራዊ ድጋፍ መቋረጥ አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቱን የሚጠቅሱ የአውሮፓ መሪዎች ከሰሞኑ ተከታታይ ምክክር እያደረጉ ይገኛሉ። በትላንትናው ዕለትም ፕሬዝዳንት ዘለንስኪን ጨምሮ የተሳተፉበትን ምክክር በቤልጅየም ብራስለስ አካሄደው ለኪየቭ ተጨማሪ ወታደራዊ ድጋፍ ለማድረግ ተስማምተዋል። ክሬምሊን የፈረንሳይና ብሪታንያን ጨምሮ የአውሮፓ መሪዎች ከሰሞኑ እየሰጡት ያለውን አስተያየት ግጭት የሚያባብስ ነው በሚል ተቃውመዋለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አውሮፓውያን ወደ ዩክሬን ሰላም አስከባሪ ኃይል የሚልኩ ከሆነ በሞስኮ ላይ የእጅ አዙር ሳይሆን የቀጥታ ጦርነት እንዳወጁ እንቆጥረዋለን ማለታቸውንም ቢቢሲ ዘግቧል። የባንክ ተሽከርካሪ በመገልበጡ በሚሊዮን የሚቆጠር ገንዘብ ተበተነ። የሶሪያ ማዕከላዊ ባንክ ተሽከርካሪ በመገልበጡ በሚሊዮን የሚቆጠር ገንዘብ መበተኑን ሳያንስ የበተነውን እንደ ዕቃ ለመሰብሰብ በአካባቢ የነበሩ ሰዎች እንዲተባበሩት ማድረጉ አስገራሚ ነገር ነው ተብሏል። ከዓመታት ጦርነት በኋላ የመንግስት ሽግግር ላይ የምትገኘው ሶሪያ ማዕከላዊ ባንክ የሆነ ተሽከርካሪ አንድ ጎማው ፈንድቶ የመገልበጥ አደጋ ሲገጥመው በውስጡ ይዞት የነበረው በሚሊዮኖች የሚቆጠር የሶሪያ ፓውንድ መበተኑንም ዘግቧል። አሽከርካሪው እንዳልተጎዳ የተገለጸ ሲሆን እዚያም እዚያ የተበታተነውን ገንዘብ ለመሰብሰብ በአካባቢው የነበሩ ሰዎች መሳተፋቸው አጀብ አስብሏል። በምስሉ ላይ እንደሚመለከተው የታሰረ ገንዘብ ጨምሮ የተበታተነ የሶሪያ ፓውንድ ሰዎች ሲለቅሙ የሚያሳይ ምስል ተጋርቷል። ከሶሪያ የወጡ ዘገባዎች እንደገለጹት ገንዘቡ ለሰራተኞች ደሞዝ ለመከፋፈል ሲጓጓዝ የነበረ መሆኑን ተዘግቧል። ክቡራትና ክቡራን አድማጮቻችን የዕለቱ ዜናዎች እነዚህን ይመስላሉ። እስከምንገናኝ ድረስ ሰላም።